ሰላም እንደምን አላችሁ? ትንሱ ነኝ። ሰሞኑን ጂ6 ከፍቱ ያስሞላችሁት ፓኬጅ ኤክስፓየር ዴቱ ሳይደርስ ብላክ ስክሪን ከሆነባችሁ እንዲሁም አዲስ አስሞልታችሁ አልሰራም ካላችሁ ይህም የሆነበት ምክንያት ለአዲሱ ሲዝን ሲባል አዲስ ሶፍትዌር አፕዴት ተለቋል። ይህንን ሶፍትዌር የሪሲቨር ዋይፋይ አንቴና ካላችሁ በቀላሉ ሶፍትዌሩን ኦንላይን አፕዴት ላይ ማግኘት ትችላላችሁ። ኦንላይን አፕዴት ማድረግ ትችላላችሁ። ዋይፋይ አንቴና ከሌላችሁ ደግሞ በቀላሉ ከኔ ቴሌግራም ሶፍትዌር ቻናል ላይ ተንሱ ሶፍትዌር ከሚለው ቻናል ላይ የተለቀቀ የ2026 ሶፍትዌር አለ። እሱን ዳውንሎድ አድርጋችሁ በቀላሉ በዩኤስቢ ፍላሽ ኮፒ አድርጋችሁ ሪሲቨራችሁ ላይ ሰክታችሁ አፕዴት አድርጋችሁ በጥራት መከታተል ትችላላችሁ። እንዴት ሁለቱንም በቀላሉ በዋይፋይ አንቴናም በዩኤስቢ መጫን እንደምችሉ አሁን አሳያችኋለሁ። አሁን በዚህ ቪዲዮ ላይ የማሳያችሁ ነገር ከመጀመሪያው እስከ መጨረሻው በስነ ስርዓት እኔ የማደርገውን ተከትላችሁ ካደረጋችሁ የእናንተም ጂሲክ በቀላሉ ሶፍትዌር አፕዴት አድርጋችሁ እንዲሰራላችሁ ማድረግ እንደምትችሉ አሳያችኋለሁ። አሁን በቀጥታ ወደ ሶፍትዌር አጫጫኑ እናልፋለን። በመጀመሪያ እንዴት ኦንላይን አፕዴት ማድረግ እንደምትችሉ ነው ማሳያችሁ። ኦንላይን አፕዴት ለማድረግ የግዴታ ዋይፋይ አንቴና ያስፈልጋችኋል። ዋይፋይ አንቴና ካላችሁ ሪሲቨራችሁ ላይ ተሰካላችሁ። በመቀጠል ሪሞታችሁ ላይ ሜኑ ተነካላችሁ። እንደዚህ የተለያዩ ዝርዝር ሲያመጣላችሁ ከመጣላችሁ ዝርዝር መሃል ወደታች ዝቅ ስትሉ ዋይፋይ የሚል ታገኛላችሁ። እሱ ላይ ኦኬ ስትሉ ትንሽ ፕሊስ ዌት ካላችሁ በኋላ በአካባቢያችሁ የሚገኙትን ዋይፋይ ያመጣላችኋል። የስልካችሁን ከሆነ ሆትስፖት ታበራላችሁ። የስልካችሁን ስም ሲያመጣ ያመጣላችሁን የስልክ ስም ወይም ደግሞ ዋይፋይ ኦኬ ትላላችሁ። ፓስወርድ እንድታስገቡ ይጠይቃችኋል። የስልካችሁን የሆትስፖት ፓስወርድ ወይም ደግሞ የቤታችሁን የዋይፋይ ፓስወርድ ታስገባላችሁ። በመቀጠል ኮኔክት ስትሉት ፕሊስ ዌት ብሎ ትንሽ ከቆየ በኋላ አይፒ አክሩድ ሰክሰስፉል ይላችኋል። እንዲህ ካላችሁ በኋላ ባክ ብላችሁ ወደ ዋና ሜኑ መውጣት ትሄዳላችሁ። በመቀጠል እንደዚህ የተለያዩ ዝርዝር ሲመጡላችሁ አፕዴት የሚል ታገኛላችሁ። አፕዴት የሚለው ሄዳችሁ ኦኬ ስትሉ እንደዚህ 3 ፋይሎችን ያመጣላችኋል። መጀመሪያ ላይ ላይፍ ስታር ቦክስ የሚለው 2.28 2026 ሶፍትዌር የተለቀቀ አለ ኦንላይን ላይ። እሱን በቀጥታ ኦኬ ስትሉት ዳውንሎድ ያደርገዋል። ዳውንሎድ አድርጎ ከጨረሰ በኋላ ዱ ዩ ዋንት ቱ አፕዴት ዩር ቦክስ የሚል ያመጣላችኋል። ሶፍትዌሩን ልጫን ወይ ብሎ ይጠይቃችኋል። የስ ትላላችሁ። ልክ ሶፍትዌሩን ጭኖ ከጨረሰ በኋላ ሪሲቨራችሁ ዘግቶ ይከፍታል። በቀጥታ ወደ ቻናሎቹ ሄዳችሁ ቼክ በምታደርጉበት ሰዓት በስነ ስርዓት ይሰራሉ ማለት ነው። ዋይፋይ አንቴና ከሌላችሁ ደግሞ የመጨረሻውን ሶፍትዌር እንደነገርኳችሁ ትንሱ ሶፍትዌር የሚለው የቴሌግራም ቻናል ላይ 2026 ሶፍትዌር የተለቀቀ አለ። በሪሲቨራችሁ ሞዴል መርጣችሁ ዳውንሎድ ታደርጋላችሁ። ዳውንሎድ ያደረጋችሁትን ሶፍትዌር ወደ ፍላሻችሁ ኮፒ ታደርጋላችሁ። ወደ ፍላሻችሁ ኮፒ ካደረጋችሁ በኋላ ፍላሹን ሪሲቨሩ ላይ ተሰካላችሁ። ፍላሹን ሪሲቨሩ ላይ በስነ ስርዓት ተሰኩ ኢንፎርሜሽን ብሎ ዩኤስቢ ሬዲ ይላችኋል። በመቀጠል ሪሞታችሁ ላይ ሜኑ ተነካላችሁ። እነዚህን ዝርዝር ሲያመጣላችሁ እዚህ ጋር ዩኤስቢ ማናጀር የሚል አለ። እሱ ላይ ወርዳችሁ አንድ ጊዜ ኦኬ ትላላችሁ። በቀጥታ ወደ ፍላሻችሁ ያስገባችኋል። ወደ ዩኤስቢያችሁ ሶፍትዌራችሁን ካስቀመጣችሁበት ትፈልጋላችሁ። ከፎልደር ውጪ ካስቀመጣችሁ ውጪ ላይ ትፈልጉታላችሁ። እኔ ለምሳሌ ፎልደር ውስጥ ነው ያስቀመጥኩት 2026 ኒው ሶፍትዌር የሚለው ፎልደር ውስጥ። እሱ ላይ ልክ ስገባ ሶፍትዌር 2.28 ኢትዮ ሼርቱ ፋንካም የሚል አለ። 13 የተለቀቀው 1308 2026 ነው። ሜጋባይቱ ደግሞ 8 ነው። ልክ እሱን ስታገኙ እሱ ላይ ኦኬ ትላላችሁ። ኦኬ በምትሉበት ሰዓት በቀጥታ ሶፍትዌሩን መጫን ይጀምራል። ልክ ሶፍትዌሩን ጭሮ ከጨረሰ በኋላ ሪሲቨሩ ዘግቶ ይከፍታል። ልክ ከከፈተ በኋላ ሄዳችሁ ቻናሎቹን ስታዩ በስነ ስርዓት ይሰራሉ። ይህንን ቀደም ተከተል ተከትላችሁ በቀላሉ ጂሲክ 1 እስከ 3 በጥራት እንዲሰራ ማድረግ ትችላላችሁ። በዚሁ አጋጣሚ ጂሲክ ኤክስፓየር ያደረገባችሁ እንዲሁም አዲስ ለማስሞላት የፈለጋችሁ ሁሉንም ሰርቨር ከኛ ዘንድ ማግኘት ይችላሉ። ጂሲክ 24 ስፖርት እንዲሁም የተለያዩ አይፒቲቪዎች እኛ ዘንድ ይገኛሉ። ለማስሞላት የምትፈልጉ በስልክ ቁጥር 0972975486 በቀጥታ የስልክ መስመር እኛን ደውሎ ማግኘት ይችላሉ። እንዲሁም በተጨማሪ በቴሌግራም በዚህ ዩዘር ኔም ቢያናግሩን ፈጣንና ቀልጣፋ መስተንግዶ ማግኘት ይችላሉ። ማንኛውም ጥያቄና አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። በእንደዚህ አይነት ጠቃሚ ቪዲዮ በሌላ ጊዜ እስከምንገናኝ መልካም ጊዜ ይሁንላችሁ።